ክፍለ ከተማ ወረዳ 7 ንግድ ጽሕፈት ቤት ኃላፊ ነኝ። እንግዲህ ማቀርበው በ2018 በ6 ወር ያከናወናቸው እንደ ጽሕፈት ቤት የተከናወኑ ተግባሮችን አጠር አድርጌ ለማቅረብ እሞክራለሁ ማለት ነው። እንግዲህ እንደ ጽሕፈት ቤታችን የመጀመሪያው በራያችንም በተልዕኳችን የሚያስቀምጥነው የኑሮ ውድነትን ማረጋጋት ነው ማለት ነው። እንግዲህ ይሄ ኑሮ ውድነትን ማረጋጋት አንዱና የመጀመሪያው ለማህበረሰቡ በቂ አቅርቦት ማቅረብ፣ በተለይ በእሁድ ገበያዎቻችን ላይ ማስፋት፣ ከማስፋትም ባሻገር በቂ ምርት በተመጣጣኝ ዋጋ የማቅረብ ስራ ሰርቷል ማለት ነው። እንግዲህ እንደ ወረዳችን 6 የእሁድ ገበያ መዳረሻዎች አሉ ማለት ነው። በእነዚህ በ6ቱም እሁድ ገበያ መዳረሻዎቻችን ከ21 በላይ ነጋዴዎችን በማሰማራት እነዚህ ላይ በቂ ምርቶች ለህብረተሰቡ የተመጣጠነ እንዲቀርብ የማድረግ ስራ ለመስራት ጥረት ተደርጓል ማለት ነው በ6 ወር ውስጥ። ከሱም ባሻገር አንዱ እንግዲህ የማህበረሰባችን ክፍል ብለን የምንጠቅሰው ለመንግስት ሰራተኛ በተመሳሳይ በእሁድ ገበያ ሮብን እንደ እሁድ በሚል መሪ ቃል ጽሕፈት ቤቱ ኢኒሼቲቭ ወስዶ እዚሁ አስተዳደራችን ላይ የእሁድ ገበያ ምርቶችን እሱም ብቻ ሳይሆን የኢንዱስትሪ ምርቶቻችንን ጭምር ለማቅረብ ጥረት የተደረገበት ሂደት አለ ማለት ነው። ይሄ ተጠናክሮ የሚቀጥልበት እና በተለይ ከአስተዳደሩ ጋር በጋራ በመሆን ይህንን ሀሳብ በመውሰድ አስተዳደሩ ራሱ ኃላፊነቱን ጭምር በመውሰድ ያው የሮብ ሁልጊዜ የሚሰራጭበት አግባብ ይኖራል ማለት ነው። ከዛ ውጭ እና በዋነኝነት እንግዲህ የኑሮ ውድነትን ከዚህም ባሻገር ለማረጋጋት የክትትልና የቁጥጥር ስራዎቻችንን ከማዘመንም ባሻገር የክትትልና ቁጥጥራችን ላይ ጠንከር ያለ እርምጃ በ6 ወር ውስጥ ለመውሰድ ጥረት አድርገናል። ለአብነት ህገወጥ የሆኑ በንግድ ተቋማት ያለ ንግድ ፍቃድ የሚሰሩ ባልታደሰ ንግድ ፍቃድ የሚሰሩ የሚገበያዩ ጭምር ተቋማት ላይ በጋራ በመሆን ከሚመለከተው ባለድርሻ አካላት ጋር በጋራ በመሆን እርምጃ ለመውሰድ ጥረት ተደርጓል ማለት ነው። በተለይ ሸቀጦች ላይ፣ አትክልት ምርቶች ላይ ዋጋ የማይለጥፉ ነጋዴዎችን ከግንዛቤ ባሻገር እርምጃ ለመውሰድ ጥረት የተደረገበት ሂደት አለ ማለት ነው። እሱ አንዱ እንዳለ ሆኖ እንግዲህ የከተማው አስተዳደር በተለይ ካቢኔ የወሰነው የምሽት የንግድ ስራዎቻችን ላይ በተመሳሳይ ሁሉም የንግድ ተቋሞች በወረዳችን ያሉ የንግድ ተቋሞች እስከ ምሽቱ 3 ሰዓት ተኩል የወጣውን አስገዳጅ አዋጅ ተግባራዊ እንዲያደርጉ በባለሙያዎቻችን አማካኝነት ግንዛቤ እየተፈጠረና ለውጦችም ጭምር እንዳሉ ማሳያዎች አሉ። ለዚህ በክትትልና ቁጥጥር ስራችን ላይ የመጡ ውጤቶች ናቸው ማለት ነው። እሱን አጠናክረን የምንቀጥልበት አግባብ ይኖራል ማለት ነው። ሌላውና በዋነኝነት ያው መነሻዬ ላይ ሳስቀምጥ እንደነበረው በተለይ በጋራ በመሆን በተለይ በትስስር ለመስራት ጥረት ተደርጓል በ6 ወር ውስጥ ማለት ነው። በትስስር የሰራናቸው ስራዎች የመጡ ውጤቶች በጋራ እየገመገምን በተለይ እንደ ንግድ ጽሕፈት ቤት ካሉ እንዳስተዳደር በጋራ በቅንጅት የምንሰራቸው ተቋማት ጋር አዋኪ የሆኑ የንግድ ተቋሞችን እሱም ብቻ ሳይሆን እርምጃ የሚያስፈልግባቸው የንግድ ተቋሞችን ጭምር በጋራ ለመስራት ጥረት የተደረገበት ሂደት አለ ማለት ነው። ስለዚህ በትስስር ለመስራት ጥረት መደረጉ ውጤት ያመጣበት አግባብ አለ። እንደ ጽሕፈት ቤታችን የተሻለ እንደነበረ በ6 ወር ውስጥ ለማየት ጥረት አድርገናል ማለት ነው። ሌላው የንግድ ስርዓቱን ማዘመን ነው። እንግዲህ የንግድ ስርዓት በ6 ወር ውስጥ እናዘመናለን ብለን በእቅድ የተያዘው አንደኛው ባለሙያ መለያ ልብስ ማልበስ ነው። መለያ ልብስ ማልበስ፣ ዲጂታል የሆነ መታወቂያ ማሰራጨት፣ ይሄ ከተማውም ኃላፊነቱን ወስዶ ያሉን የክትትልና ቁጥጥር ባለሙያዎች ወደ መስክ ሲሄዱ መለያ አልነበራቸውም እንግዲህ ባለፈው ጊዜያት። አሁን ግን ራሱን የቻለ መቆጣጠሪያ ጭምር ተገጥሞለት የት ነው ምን እየሰራ ነው የሚለውን ባለሙያዎቻችን ክትትል ቁጥጥር ለማድረግ አገልግሎቱን ለማዘመን ጥረት የተደረገበት ወራት እንደሆነ በደንብ ማየት ያስፈልጋል። እሱም ብቻ ሳይሆን በተለይ ከህገወጥ ንግድ ነፃ የሆነ ብሎክ መፍጠር ላይ እንግዲህ እንደ ወረዳችን ካሉ 34 ብሎኮች ውስጥ 4 ብሎኮችን ለሞዴልነት መርጠን ምንም አይነት ህገወጥ ንግድ የማይከናወንባቸው ብሎኮች ወይም ከህገወጥ ነፃ የሆኑ የንግድ ተቋማትን ለመፍጠር እሱ ላይ ስራ እየተሰራ ያለበት አግባብ አለ። ከ34ቱም ብሎኮቻችን ላይ 4ቱን እንደ ሳምፕል ወስደን ነፃ የማድረግ ስራ ለመስራት ጥረት የተደረገበት ሂደት አለ ማለት ነው። ሌላው በመልካም አስተዳደር እንግዲህ አንዱ በእቅድ ይዘን ለመፍታት ጥረት ያደረግነው እንደ ጽሕፈት ቤታችን የመልካም አስተዳደር የውጭም የውስጥም የመልካም አስተዳደሮች ለይተናል። የመልካም አስተዳደሮቹን ስንለይ
በተለይ ከባለድርሻ አካላት ጋር በጋራ በመሆን ከጽህፈት ቤት ባለሙያዎቻችን ጋር በጋራ በመሆን የ2017 አፈጻጸማችንን ስንገመግም የተሰጡንን ኮሜንቶች መነሻ በማድረግ የመልካም አስተዳደር ችግር ናቸው የሚለውን እቅዳችን ላይ በማካተት ለመስራት ጥረት ያደረግንበት ሂደት አለ ማለት ነው። እንግዲህ በጽህፈት ቤታችን ላይ በተደጋጋሚ ሲነሳ የነበረው ከስኳር ስርጭት ጋር ተያይዞ በተለይ ማኪባ የሚባል ወይም በተለምዶ አገልግል የሚባል ድርጅት ያው የስኳር ስርጭቱን ወይም ሌሎች መሰረታዊ ሸቀጥ ስርጭት ለመስራት ለማሰራጨት ጥረት እያደረገ ያለበት አግባብ አለ። እንግዲህ ይሄ ተቋም አዳጊ የሆነ ተቋም ነው። በቴክኖሎጂ የበለጸገ በቴክኖሎጂ የታገዘ ተቋም ነው። ሶስት ላይ የተለያዩ የመልካም አስተዳደር ጥያቄዎች ይነሳሉ። ለምሳሌ አልተመዘገብንም የህብረተሰቡ ጥያቄዎች ናቸው ማለት ነው። ወረዳችን ላይ ከ5800 በላይ የዚህ ተጠቃሚ ለማድረግ ጥረት ተደርጓል ማለት ነው። እንግዲህ ካለን ቆዳ ስፋት አንፃር አሁንም ገና ነን ማለት ነው። ስለዚህ አንዱ እንደ ጽህፈት ቤታችን ትልቅና ጎልቶ የወጣው የመልካም አስተዳደር ችግር በዚህ ስርጭት ላይ ተጠቃሚ አይደለንም የሚሉት ነው። እያደረግን ያለነው ወይም እየፈታን ያለንበት አግባብ እነዚህን አካላት እንዲመዘገቡ ስልካቸውን በመውሰድ የትኛው ብሎክ እንደሆኑ ኮሚቴዎችን በማስተሳሰብ ለመፍታት ጥረት አድርገናል። ለውጦችም አሉ ማለት ነው። ለውጦችም አሉ። ይሄ ባለጉዳዩ ራሱ አስተያየት ላይ በመጻፍ ስኳሩን ከመመዝገብ ውጪ ስኳሩንም ሌሎች መሰረታዊ ሸቀጦችንም ለማግኘት ጥረት የተደረገበት ሂደት አለ ማለት ነው። ስለዚህ ከመልካም አስተዳደር ስራዎቻችን አንፃር በርካታ ስራዎች ለመስራት ጥረት አድርገናል ማለት ነው። እንግዲህ ጽህፈት ቤታችን ያው በተለይ አዳጊ የሆነ ጽህፈት ቤት ነው። አዳጊ የሆነ ሲባል ህብረተሰብ የሚገለገልበት በጣም ሰፊ የሆነ አገልግሎት የሚሰጥበት ተቋም ነው ማለት ነው። የዛን ያክል በህብረተሰቡም በሌሎችም ባለድርሻ አካላት የሚመጡ ጥቆማዎችን እርምጃ እየወሰድን የተረጋጋ ዘመናዊ የሆነ የንግድ ስርዓት ለመፍጠር ጥረት እያደረግን ያለንበት አመት ነው ወይም 6 ወር ነው ማለት ነው። ስለዚህ አጠቃላይ አፈጻጸሞቻችን ከሞላ ጎደል ይህን ይመስላል። አመሰግናለሁ።